ባለቤት ነን። ስልጣን ይገባናል። ማስተዳደር አለብን ያልኳችሁ ነው። አባቶቻችሁም የፖለቲካ አባቶቻችሁ መሪዎቻችሁ ፖለቲከኞችም ሲመሯቸው የነበር ስለ ባለቤትነት እንጂ ስለ ብጣሻም ቤቶችና መሬቶች አልነበር። ይህንን ጠንቅቄ ነው የምነግራችሁ። ጠንቅቄ ኪያር ካልገባህ ሙባረክ ካልገባህ ስለ ባለቤትነት ጥያቄ ነው እንጂ ስለ የምታክል መሬት አልነበር። ችግራችሁ የእናንተ ምን እንደሆነ ታውቃላችሁ? አሁንም ስለተቆራረጠና ስለ ቆርቆሮ ስለ መሬት ነው የምታወሩት። ያኛ ቄሮ የሞተው ለዛ አይደለም፣ ስለ ባለቤትነት ባለቤት መሆናችንን ስለሚያውቁ ዳር አልቆምንም፣ መሀልም አይደለንም። ዳርም ያለነው እኛ ነን፣ አድዋ ላይ ያለነው እኛ ነን፣ ኡጋዴ ላይ ያለነው እኛ ነን። ያ የቆመ ካለ ራሱን ይጠይቅ። እኔ ግን ባለቤት ነኝ። ኦሮሞ ባለቤት ነው። ይሄንን ጭንቅላታችሁ ሁሌ ወደ ታች አትሄዱ። ሁሌ ጊዜ እናንተ የበታችነት ይሰማችኋል የሚሉ ለምን እንደሆነ ታውቃላችሁ? ስለ ትንሽ ነገር ስለምናወራ ነው። አብይ ስለ ትልቅ ነገር ነው የሚያወራው። ለዚህ ነው ከስር ልጆቻችን የሚያልቁት። በነገራችን ላይ ትንሹን እዛ ጋራ የሰዎችን መብት አስከብር ትልቁንም እየሰራ የምንለው እዚህ ጋራ ስለሚሞቱት ወንድሞቻችን እዛ ጋር ትልቁን ስለሚያይ ነው፣ ባለቤትነትን ስለሚያይ ነው። ይህንን ጠንቅቄ ነው የምነግር። ሙባረክ ስለ ትንሽ ነገር አታውሩ። ስለ ትልቅ ነገር ነው ህዝባችንን የሚጨርስ ነው። ስለ ትልቅ እድሜያችንን የጨርስ እኛ ያውራ። አንድ ነገር የምጨምርበት ነገር ካለ ብዙ ሰዎች ብዙ የኦሮሞ ተወላጆች እየተቃወሙ ነው። እንደውም ነገላና ራሱ እየተቃወሙ ብዙ ነገር እየሰማን ነው። ገባሽ? ስርዓቱን ለማለት ፈልጌ ነው። ስርዓቱን ከነሱ ከማንም በላይ እየተቃወሙ ያሉ የኦሮሞ ልጆች ናቸው። ገባሽ? በየቦታው እያየን ነው እኮ። ያ መከበር አለበት። ያልወደደ ስርዓቱን ያልወደደ የኦሮሞ ልጆች ብዙ እንዳሉ መታወቅና መከበር አለባት ነው። ስለዛ የአሁኑ ምላሽ ትመልሽልኛለሽ። ለብልጽግና ነው ያለው ብለሻል። አልቀበልም። ብልጽግና እናለም ያለው ህዝብ ያለው። እስኪ ሌሎቹ ደግሞ ያሩና እንመለሳለን። አይ ቲንክ የኔ ተራ ነው ይመስለኛል። ጂጂኮ አይ ቲንክ ጂጂንም ሙባረክንም ረጅም ሰዓት ሰምተናልና አንድ ኬሪዬ ሰምተናችኋልና ያው እናንተ የሰማችሁትንም ያያችሁትንም እይታ አይተናልኛ እና ነገሩን አርቲስት የህዝብ ድምፅ ነው የሚባል አንድ አካል የተሰማውን ነገር መናገር መብቱ ነው። ህዝቤን ተናግሯል ብሎ ደግሞ የሚያስብም ሰው ለምን ተናገረ ማለት መብቱ ነው። ግን እኔ አሁን የማስበው ምንድን ነው መሰላችሁ? ቴዲ ሀገር ፈርሳብኛለች ነው አደለ ያለው። እኔ ከቴዲ በፊት ሀገር ፈርሳብኛለች። የኔ ሀገር የፈረሰችው ጃልበቴ ኡርጌሳ እጁን የፍጥኝ ወደኋላ ታስሮ ሲረሸን ነው። የኔ ሀገር የፈረሰችው ሀጫሉ ሁንዴሳ ተገሎ ፊንፊኔ ላይ እንዳይቀበር ተደርጎ ለቀብሩ እንኳን ስርዓት ሳይደረግለት ሲቀር ነው። የኔ ሀገር የፈረሰችው ከረዩ ላይ አባገዳዎች ተረሽነው በአንድ ጉድጓድ ሲገደሉ ነው ሲቀበሩ ነው። ለእኔ ሀገር የፈረሰችው መድን ያለ ጥፋታቸው አስራ ካሰረች በኋላም ከሀገር ያሰደደች ጊዜ ነው። እንደ ኦሮሞ አልቅሰን አንብተን ጮኸን ሰሚ ያጣን ሰዓት ነው ለእኛ ሀገር የፈረሰችው። ዛሬ ላይ ሰዎች ሀገር ፈርሳብናለች ብትል አልቃወማቸውም። ምክንያቱም ብልጽግና በምን አይነት መልኩ ነው ሀገርን እየመራ ያለው? በሰላም በመግባባት በፍቅር አይደለም። ኦሮሚያ ላይ ጦርነት አደረገ፣ ትግራይ ላይ ጦርነት አደረገ፣ አሁን አማራ ክልል ጦርነት እያደረገ ነው፣ ቤኒሻንጉል ላይ ጦርነት አለ፣ ሶማሊያ ላይ ጦርነት አለ፣ አፋር ክልል ጦርነት አለ። ይሄ ሁሉ ለቅሶ ላይ ነው ያለው። ለቅሶ ላይ የሌሉት ሰዎች ምን አይነት ሰዎች ናቸው? ዛሬ ጀዋር መሐመድ ፖስት እያደረጋቸው እንዳሉ አይነት በግሩፕ ተደራጅተው የሰው ንብረት የሚዘርፉ፣ የሰው ሚስት የሚቀሙ፣ የሰው መኪና የሰው መሬት የሚወስዱ፣ ከዛም አልፎ ሰውን የሚገሉ አካላት ሀገር አልፈረሰችባቸውም። ከዛም በላይ እንደውም ሀገር ተሰርታላቸዋለች። እኔ ቴዲ አፍሮ ስለዘፈነና ስላልዘፈነ የኦሮሞ ህዝብ እንባ አይቆምም። ቴዲ አፍሮ ለእኔ ይዘፍናል ብዬ አልጠብቅም። የማልጠብቅበት ምክንያት ምንድን ነው? እኔ ከውስጡ የወጣሁበትኝን ማህበረሰብ ችግር እኔ ካልዘፈንኩለት፣ እኔ ካልጮኩ፣ እኔ ካልተናገርኩለት ከሰው ስለማልጠብቅ ነው። የኦሮሞ ህዝብ ይሄንን 8 ዓመት ያየውን መከራ ምድር ላይ ያለ እንስሳ አላየም። የኦሮሞ ህዝብ አብይ ስልጣን ላይ በወጣ ሰዓት ያየውን መከራ በኢህአዲግ ዘመን አላየም፣ በኃይለ ሥላሴ ዘመን አላየም፣
በደርግ ዘመን አላየም፣ በሚኒሊክ ዘመን አላየም። ዛሬ የሰው ልጅ ተገሎ አስክሬኑ በአህያ ነው ከተማዎች ውስጥ እየተጎተተ ያለው። ከዚህ በፊት ቪዲዮችን ፎቶችን እያወጣን አሳይሽ ነበር ጂጂ። ትላንት በኢህአዴግ ዘመን እኛ ስንታገል የምንገደልበትን ምክንያት እናውቃለን። ዛሬ እናትን ቁጭ አድርገው ልጅን ፊቷ ነው የሚረሽኑት። አባትን አስቀምጠው ልጅን ወስደው ጎትተው ነው የሚደፍሩት። ዛሬ የሰው ልጅ ታስሮ ከእስር ቤት ወጥቶ ተገሎ ተጥሎ አስክሬኑን ጅብ ነው የሚበላው። አባቴ በዚህ ሰዓት ሀገር ያልሞተችበት ካለ ታዲያ ማን ነው ሀገር የሚሞትበት? እኛ ቢመቸን ከሀገር ባልወጣን፣ እኛ ቢመቸን ሀገር ላይ ሆነን ዛሬ ሀገር አልሞተችብንም እንደሚሉ ሰዎች አፋችን ሞልተን ሀገር አለች ባልን። ዛሬ ላይ እኮ ኦሮሞ መሬት ላይ የኦሮሚያ ህዝብ ላይ እኮ ማለት ነው ድሮን እንደ ዝናብ ነው እየዘነበ ያለው። ሂድ ሰላሌ ተመልከትን፣ የወጣውበት እኛን ማህበረሰብ ወለጋ ሂድ 8 ዓመት ሙሉ ሂድ፣ ጉጂ ላይ ሂድ፣ አሁን አርሲ ላይ የኦሮሞ ህዝብ የኦሮሞ ቀይ ምን እየሆነ ነው ያለው? ይሄንን ቤት ያስቀምጬ አንድ ዘፈን ከ18 ሙዚቃ ውስጥ አንድ ዘፈን አውጥቼ የኦሮሞ ህዝብ ተሰደበ የምልበት አይደለም። ቴዲ ኦሮሞን ቢሰደብ አይገርመኝም። ለምን እንደማይገርመኝ ታውቃላችሁ? ቴዲ ስለ አዲስ አበባ ከመዝፈኑ በፊት የብልጽግና ተወካይ የሆነው ብርሃኑ ሌንጂሶ ኢቲቪ ላይ ቀርቦ አዲስ አበባ የሁሉም ናት የሁሉም መኖሪያ ናት ሲል የተቃወመ አንድ ኦሮሞ የለም። የኦሮሞ ወጣት ከሞያሌ እስከ ባሌ ከወለጋ እስከ ጅማ እስከ ምን ድረስ ፊንፊኔን ክያ ፊንፊኔን ሃንዱረ ክያ ብሎ ጥይት ሳይፈራ ወጥቶ የተናገረም አሳልፎ የሰጠን የብልጽግናን አመራር ያልተናገረ ሰው አንድ ዘፋኝ በአንድ ዘፈኑ ኦሮሞን ተናገረ ብሎ ለመተቸት መብቱ ነው፣ መተቸት ይችላል። ለእኔ ግን ይሄንን 8 ዓመት ስቃይ ያሳለፈች የኦሮሞ እናት ናት ይሄ ዘፈን ከመውጣቱ በፊት ለእኔ ስትታየኝና ሳነባ የነበረው። ታውቂያለሽ ጂጂ፣ ሁሌ ለቅሶ ስባል ነው የነበረው አደለ ስናገር። እናንተ ከለቅሶ ውጭ ምንም አታውቁም ነበር አደለ ስንባል የነበረው። አዎ ይኸው የኢትዮጵያ ህዝብ እያለቀሰ ነው። የተባበሩት መንግስታት ሪፖርቶች የሚያወጡትን ሪፖርት ግቡና እዩ። ያሉ የሰብአዊ መብት ጥሰቶች፣ የተዘጉ ትምህርት ቤቶች፣ የተዘጉ የጤና ተቋማት፣ የተደፈሩ ሴቶች። ታዲያ ሀገር ማለት ምንድን ነው? ሀገር ማለት አለው ድምፅ ያለ ኔትወርክ ቀይ እያበረብኝ ነው። ሀገር ማለት ህዝብ ነው። አለሁኝ ሀገር ማለት ህዝብ ነው። መሬት አይደለም፣ ዳር ድንበር አይደለም። ንጹሐን እንደ ቅጠል የሚረግፉባትን ሀገር ይዘን ሀገር ገንብተናል። ሀገር አለችን ካልን ሀገር ካለን ታዲያ ምን ነው አንድ ዘፈን ሲወጣ ተንበጫበጨ? ሀገር ሲሆን ሀገር ከሆነ ያለን አንድ ሙዚቃ የሚያፈርሳት ሀገር ነው ወይ የተገነባችው? አሁንም ቆም ብላችሁ አስቡ። በተለይ የኦሮሞን ህዝብ መከራ ስቃይ፣ ኦሮሞ ያለበትን ኦሮሞ ላይ እየደረሰ ያለውን ግፍ ዛሬ በግሩፕ ተደራጅተው የታጠቀው ብቻ አይደለም መንግስት ያሰማራቸው ሲቪል የለበሱ የታጠቁ ሰዎች የኦሮሞ ህዝብ ላይ እያደረሱ ያለውን ግፍ እያያችሁ ለዛ ህዝብ ዛሬም ድምፅ መሆን አለባችሁ። ያን ማናደርግ ከሆነ ለዘፈን ከሆነ ወይም ዘፈን ላይ የሚመጡ ነገሮችን ለመመለስ የምንሄድ ከሆነ አሁንም ይሄንን ስርዓት አስቀጥለን የኦሮሞን ህዝብ ላይ መከራና ስቃይን ላናስቆም ነገም ተነጎሪያ እያነባ እንዲኖር ማድረግ ነው የሚሻለን። ይኸውላችሁ 3 አማራጭ አለን እንደ ኦሮሞ ህዝብ 3 አማራጭ። ልብ ብላችሁ ስሙኝ። አንደኛው የብልጽግና መንግስት የሚያደርገውን ግፍና መከራ አምነን ተቀብለን የመጣውን ነገር በጋራ መመለስ። ሁለተኛ የብልጽግና መንግስት የኦሮሞ ህዝብም ላይ ሌሎች ህዝቦችም ላይ እየፈጸመ ያለውን ልክ ያልሆነ ፍትሃዊ ያልሆነ ዲሞክራሲያዊ ያልሆነ አምባገነናዊ ነገር መቃወም። ሶስተኛ ዝም ብለን ተቀምጠን የሚመጣውን ነገር መቀበል። ይሄን 3 አማራጭ ይዘን ነው መሄድ ያለብን። የመጀመሪያው አማራጭ የኦሮሞን ህዝብ ያጠፋዋል። ምክንያቱም ትላንትና ህወሓት ባጠፋችው ጥፋት የትግራይ ህዝብ እንዲጠፋ ነው የተደረገው። የብልጽግናን ኃጢአት ሊሸከም የሚሞክር ኦሮሞ ላይ ዳፋ ነው ይዞ የሚመጣው። ምክንያቱም የብልጽግና ኃጢአት ቢያጥቡት የማይጠራ ጭቅቅት ነው፣ ቢሸከሙት የማይቀል ከባድ የሆነ ወንጀል ነው። ድምፅ ያለ ጂጂ እኮ በጣም ኔትወርክ እንትን ነው ግን
አለ። ኦኬ። ስለዚህ ያለን አማራጭ የደረሰብንን በደል ግፍ አውጥተን በቻልነው ልክ ሌላው እኛ ጋራም ያለውን እሳት እንዲረዳ ማድረግ ነው። ለኦሮሞ የተመቸ መንግስት መስሏቸው የኦሮሞን ህዝብ የሚሳደቡ ሰዎች ኦሮሚያ ያለችበትን መከራ አውጥቶ ማሳየት ነው። ኦኬ ኦሮሞ በቀዩ ላይ የትም ሄዶ አይደለም። አንድ ጊዜ አንድ ጥያቄ አለላንተ አንድ ጊዜ አሁን ያለው መንግስት መከራና ስቃይ በሁሉም ብሔር ብሔረሰቦች ላይ እያደረሰ ነው ብለህ መቃወም አለብን። አንደኛው አሁን ለምሳሌ ከሰጠን 3 አማራጮች አንደኛው ወይም መርጦ አምኖ መቀበል ነው ወይንም ደግሞ መቃወም ነው ብለሃል። አሁን ለምሳሌ ለመቃወም ብዙ ጊዜ የሚፈጁት ነገሮች ምንድነው? ሰዎችን ማሳመን ነው። ሰዎችን መሬት ወደ ከማሳመን በፊት እዚህ ጋር 2 ሰዎች አሉ፣ ሙባረክና ኪያር። አሁን ለምሳሌ ኪያር የእሱን አስተያየት እንቀበልና 2 ሰው መሬት ላይ እነዚህ 2 ሰዎች ሙባረክ ትቃወማለህ ወይ? ኪያርስ ትቃወማለህ ወይ? ለመቃወም ደግሞ ህዝቡ ላይ እየደረሰ ያለውን በደልና ጭቆና ታምናለህ ወይ? መቃወምን ተውና አንዳንዴ ዝም ማለትም ጥሩ ነው። ወይንም ደግሞ ፊት ለፊት ይሄ ነገር ደርሷል ብሎ መናገር ማለት ያው መቃወም አይደለም። በነገራችን ላይ ግን የአፍሪካ መንግስቶች ብዙ ጊዜ እንደዚህ አይነት ነገር ትክክል አይደለም ስትል ተቃወምክ ብለው ነው እንትን የሚሉት። አብረን እንስራ ማለት እንኳን ይከብዳል ማለት እዚህ ጋር የሚሰሩትን ወንጀሎችን አስቁም። ምክንያቱም አንተ አቅሙና ስልጣኑ ስላለ ስትለው በቃ ተቃዋሚ ነው። ስለዚህ ሌላ ቦታ ከመሄድ በፊት እነዚህ 2ቱን ሰዎች ጠይቃቸው፣ ኪያርንና ሙባረክን ማለት ነው። እየደረሰ ያለው የኦሮሞ አንቶ በዘፈን እንደዚህ ከመረራችሁ ቴዲ አፍሮ ዘፈን አውጥቶ ህዝባችንን ሰደበ የምትሉ ከሆነ ህዝቦቻችሁ ወንድሞቻችሁ የሚሞቱ ስላሉ ያንን ነገር ታምናላችሁ ወይ? እታች ከመውረዳችን በሚሊዮን የሚሆን ህዝብ ከማሳመናችን በፊት እኛ ሚዲያ ላይ ያለን ኦሮሞዎች እናምናለን ወይ ህዝባችን ላይ ለሚደርሰው በደልና ስቃይ? እኔ ከሁለቱም ጋር ከቡርቃ ዝምታ ጋርም ከሙባረክም ጋር መስማማበት አለ፣ ማለስማማበት አለ። አንድ ከሙባረክ ጋር የማለስማማበት ኦሮሞን ነው የተናገረው ቴዲ ከማለቱ በፊት ያው የኦሮሞ ፎቢያ አለበት፣ ወይ ፍራቻ ወይ ጥላቻ ነው እንጂ ዳይሬክት ያው ያሁኑ ለፓርቲው ነው። ገብቶሻል? ፍራቻውም ከየት ነው? ቴዲ ከዚህ በፊት የነበሩት አልበሞቹ ውስጥ ስለ ዳላክ ዘፍነዋል፣ ማለት ስለ ቀይ ባህር ማለት ነው። አሁን ላይ ቀመር ዩሱፍ ቤንገላነ ዲማ እንሂድ ወደ ቀይ ባህር ስል ለምታለች ድምጽ አለ አይደል? ድምጻቸው ግን ይቆራረጣል። እስቲ አስተካክል። አሁንስ አሁን አለ እና አሁን ደግሞ ኢትዮጵያ ወደ ልማት ወደ ኮሪደር ነው ወደ ሃይዌይ መንገዶች ነው ያው የውጭ ሀገር ሌሎች የሰነጠሉ ሀገራትን እንትን ነው እየተከተለች ያለችው ተብሎ በኦሮሞና በኦሮሞ ነክ ነገሮች በሚዲያውም በምኑም ሲነገር ቴዲ ተመልሶ ስለ አዲስ አበባ ነው ማለት ስለ ሀገር ስለ ሸገር ስለ ምናምን ገብቶሻል። ይሄኛው ፍራቻ አድርገን እንያዘው። ቅድም ግን ጂጂ እንዳለችው ቴዲ ዶክተር አብይን የመተቸት መብት አለው። አዜ ፓርቲ ልክ እንደ አንድ ኢትዮጵያዊ ምንም ችግር የለውም። እሱ ጋር ከጂጂ ጋር እስማማለሁ፣ ከሙባረክ ጋር አልስማማም። ከቡርቃ ዝምታ ጋር መስማማው ደግሞ እውነት ነው። እነዛ በደሎች ደርሷል። የዛሬ 7 ዓመት 6 ዓመት እያወራንበት እየተነጋገርንበት አባገዳዎች መሞታቸውን ሳሙኤል ወንድሙ ምሉትን ልጅ ደምቢዶሎ መሀል አስፋልት ላይ ሲረሸን ብዙ አሰቃቂ ነገሮች ገብቶሻል አይደለ ሲደረጉ ነበር። ለነዚህ ሚዩት ነህ? ማነው ሚዩት የሚያደርገው? ሚዩት ሆኗል። ሚዩት ስለሚደወልብኝ ነው። ለነዚህ መፍትሄዎች ምንድን ነው? ከቡርቃ ዝምታ ጋር ማለስማማው ችግር ብቻ እየተናገረን ችግር ብቻ እያወራን ነው መሄድ ያለብን ወይስ መፍትሄውንም ስለ መፍትሄ እየተነጋገርንበት መፍትሄ ምንድነው ነው እዚህ ጋር መባል ያለበት እንጂ ሁሌማ እኔም ችግር ከተናገርኩ ጂጂም ችግር ከተናገረ ያኛው ሁሉም ብሶት ከሆነ ያው ከቴዲ አንሻልም ማለት ነው። ምክንያቱም ስለ ቀይ ባህር ዘፍኖ ሰው ቀይ ባህርን የኛ እናድርጎ ሲባል
ሐሳቡን ከህዝብ ጋር ያልተጋራ ሰው ስለ አባይ ዘፍኖ አባይን ሄዶ ግድቡን ያላየ